ፈርሃት እግርህን ሊያው እያልኩህ ነው። ወዴት ልትሄድ ነው? ፈርሃት ስማኝ እባክህ። ሄሎ ሜት፣ ዘኮሪያ እኮ ነው ያለሁት። ናና ስሊም ውሰደት። ዞር በይ። መኪና ውስጥ አትግቢ። እገባለሁ። ከመኪናው ውረጅ አልኩሽ። አልወርድም። አንተ የምትሄድበት ቦታ ሁሉ ሄዳለሁኝ ፈርሃት። በፍጹም አይሆንም። አሁን ከመኪናው ውረጅ። እንደዛ ነው? ከኔ ምንድን ነው የምትፈልጊው? የምትፈልጊውን ታገኛለሽ። እንፋታለን። ንገሪኝ፣ ምን ነው ልክ አይደለሁ? አንድ የሚያደርገን ነገር አለ? ሁሉም ነገር አብቅቷል። ስለዚህ አሁን እንሰነበታለን። ከመኪናው ውረጅ። እሺ፣ ግን ምን ብዬ ልንገርህ? ለማን? ለልጃችን። ላደርገው አልቻልኩም። አላደረግኩትም። ቁስለን እንዳይል ትፈቅድልኛለህ? የትኛውን ቁስል? መልሽልኝ። የትኛውን? የትኛውን አልኩሽ? ይህንን ወንድሜ የተኮሰውን ታዩ፣ ችግር የለውም። ይህንን ማየት ትችያለሽ? ይህኛው በጣም ያማል። ሚስቴ ያቆሰለችኝ። የምትፈታት ሚስትህ ማለት ነው? ልጄ ልትወስድብኝ የነበረችውን ሚስቴ እንዳስወርደው የነገርከኝ ልጅህ። እቅድሽ ምንድን ነበር? ቆይ እኔን ፈተሽ ልጄን ብቻሽን ለማሳደግ ነበር ያሰብሽው? ለዛ ነው ስለ ልጄ ዋሸሽኝ? ትክክል ነህ። የማስበው እሱን ነው። ለምን መጣሽ? እዚህ ምን ትሰሪያለሽ? እኔ ወደ ሞት እየሄድኩ ነው። እዚህ ምን ትሰሪያለሽ? መልሽልኝ፣ ምን ትሰሪያለሽ? ለምንድን ነው የመጣኸው? ለምንድን ነው ወደ ክሊኒኩ የመጣኸው? መልስልኝ። በል ንገረኝ። አሁን ሚዩት ይመጣና ይወስድሻል። ወደ ቤት ትሄጃለሽ። ልጁን እስክትወልጂ ድረስ ከቤት አትወጪም። ሻስሊ። ኧረ አዎ። ምን ልታደርግ ነው? ልጄን ልትወስድብኝ ነው? ልጁን እስክወልድ ድረስ ከቤት አልወጣም፣ ከዛ ልጁን ትወስድብኛለህ። እንደዛ ነው አይደል የምታስበው? አሁን ወደ ቤት ትሄጃለሽ። ውሰዳት።